አንዳንዱ ሰው በትዳር አጋሩ እንደሚደበደብ ታውቃላችሁ። በቃል በትዳር አጋሩ በቅርብ ሰው አብረውት ባሉት በሚያማክሩት በሚመስል አትችልም ባዮች እንዴ አንተ ዝም ብለህ የሚሉ ከዛስ በሄድን ቁጥር ኢንፌሪዮሪቲ እንዲሰማን የሚያደርጉ አእምሮ ላይ የሚጣበቁ የሰው ቃሎች የዲያብሎስ ቃሎች የሚጣበቁ ምን ባይ ናቸው? አትሄድም፣ አትደርስም። እነሱ የማቆም ማንዴት ከሌላቸው ራስህን ግን እንዳታቆም ራስህን ጠብቅ፣ ተረጋጋ። ከስቃይ መትረፍ ትፈልጋላችሁ? እነሱ ነግረዋችሁ ይተኛሉ። የእናንተን እንቅልፍ የሚነሱ ብዙ ናቸው። እግዚአብሔር ሳይልህ በየመሃል እንዲምልልህ እንደገና እግዚአብሔርን የምትፈልጉ በቃ ተረጋጉ። ዋናው መጨረሻ ጋር እንድትደርስ በህይወትህ መማር ካለብህ ትልቁ ትምህርት ዞር በቃ ልታስቀይራቸው አትችልም። እነሱ ያወሩ አንተን ማያስጀመረ እግዚአብሔር ታውቀው አይደል እንዴ? በቃ አልፍ ማለት ነው። ለብዙ ሰው ለመትረፍ ነው አልፈ የምትሄዱ አንተ። ለወንዱ፣ ለሴቱ፣ ለከተማ፣ ለሀገር፣ ለቤተ ክርስቲያን እንድትተርፍ ሲደክማቸው ይተውታል፣ ካልደከማቸውም ያወሩ። አንተ ግን ጎልያድን ጣል። ሰው ጾሙ፣ ምግብ ብቻ አትጹሙ። ሰው ጾሙ፣ ቦታ ጾሙ፣ ንግግር ጾሙ። በቃ አትስሙ። አንዳንዱ ነገር ምን ያደርግልሃል? ይይዛል፣ ይጣበቃል። ደግሞ የዘንድሮ ምላስ መጥፎ ነው። ይሾሃለሁ ምላሱ ራሱ ልጥፍ ነው የሚለው። እኔ ከጀርባችሁ ንቀል አደረኩት በኢየሱስ ስም። ሐዋርያት ሥራ ምዕራፍ 28 ቁጥር 1 ደሴቲቱ መላጥያ እንድትባል አወቅን፣ አረማውያንም የሚያስገርም ቸርነት አደረጉልን። ዝናብ ስለሆነም ስለ ብርዱም እሳት አንድደው ሁላችንን ተቀበሉን። ጳውሎስ ግን ብዙ ጭራሮ አከማይቶ ወደ እሳት ሊጨምር ፉኝት ከሙቀቱ የተነሳ ወጥታ እጁን ነደፈችው። አዲሱ መደበኛ ትርጉም ላይ ተጣበቀችበት ይላል። አረማውያንም እባብ በእጁ ተንጠልጥላ ባዩ ጊዜ እርስ በርሳቸው የሰው በርግጥ ነፍሰ ገዳይ ነው፣ ከባህርስ እንኳን በደህና ቢወጣ የእግዚአብሔር ፍርድ በሕይወት ይኖር ዘንድ አይተው አልተወውም አሉ። እርሱ ግን ለጠየቁት ጥያቄ መልስ ሳይሆን የመለሰላቸው እባቢቱን ወደ እሳት አራገፋት። ዛሬ አራግፈህ ቀጥል በሚል ነው የምንነጋገረው። እንድትዘገይ አትፍቀድ፣ እንድትቆምላቸው እንድታዋራቸው አትፍቀድ። አራግፈህ ቀጥል። ገና ነው የተነገረ የትንቢቱ ጫፍ ገና ነው። ንገሩት ባካችሁ። ፕሮፌሲ እኮ ነው እናንተ። ለአመታችሁ የሚሆን ቃል ነው እኮ በመንፈሴ ላይ እግዚአብሔር የሰጠኝ። እስቲ አራግፌ እቀጥላለሁ በለው አንዴ። እዛኛው ላይ ተጣበቀችበት ይላል። እንደገና ደግሞ ይሄኛው ደግሞ ነደፈችው ይላል። ተንጠልጥላ ሚንጠላጠሉ አሉ ማለት ነው አይደለም? ላያችን ላይ ጂሰስ ኔም ነክሰውህ ሚንጠላጠሉ እንድናዋራቸው ነክሰውን የሚፈልጉ አራግፉ ወደሚቀጥለው። ይሄ ድምፅ እዚህ ለመጣችሁ ብቻ ሳይሆን በዚህ ካሜራ በኩል ለምታዩኝ ኦንላይን ላላችሁ የኢትዮጵያንን ኤርትራውያን ቤተሰቦቼ ለምልክት እንዲሆን እቀጥላለሁ። በል ውስጥ አንዴ ሚንጠላጠሉ የሚጣበቁ ጫና የሚፈጥሩ እየያዙን ሊያዘገዩን ትንታኔ እንድንሰጥ ስለመርዙ ስለፉኝቱ እባብ ማለት እፉኝት ማለት እያል ዲል እንድናረጋቸው የተጣበቁብንን ዛሬ እናራግፋለን። ወደ ተነገረን ወደዚያ ደግሞ እንቀጥላለን። ጮኻችሁ አሜን በሉ በኢየሱስ። የሚገርም ነገር እንደቆምን ሉቃስ 4 ደግሞ ጌታችን ኢየሱስ ያደረገውን ልንገራችሁ። በቃ በጣም ደስ ብሏችሁ ስሙ። በእውነት ይሄ ድምፅ የጌታ ድምፅ። ሉቃስ 4 እንደቆማችሁ ኢየሱስም በመንፈስ ቅዱስ ተሞልቶ ከዮርዳኖስ ተመለሰ። በመንፈስም ወደ ምድረ በዳ ተመርቶ 40 ቀን ከዲያብሎስ ተፈተነ። ከዚያም ቀኖች ምንም አልበላም። ከተጨረሱም በኋላ ተራበ። ዲያብሎስ የእግዚአብሔር ልጅ ከሆነ ይህንን ድንጋይ እንጀራ ሁን ብለህ እዘዝ አለው። ኢየሱስም ሰው በእግዚአብሔር ቃል ሁሉ እንጂ በእንጀራ ብቻ አይኖርም ተብሎ ተጽፏልና ብሎ መለሰለት። ዲያብሎስም ረጅም ወደ ሆነው ተራራ አውጥቶ የዓለምን መንግስታት ሁሉ በቅጽበት አሳየው። ዲያብሎስም ይህን ስልጣን ሁሉ ክብራቸውን ለእኔ ሰጥተዋል፣ ለምወደውም ለማንም እሰጠዋለሁና ለአንተ እሰጥሃለሁ። ስለዚህ አንተ በእኔ ፊት ብትሰግድ ሁሉ ለአንተ ይሆናል አለው። ኢየሱስም መልሶ ለጌታ ለአምላክ ስገድ፣ እርሱንም ብቻ አምልክ ተብሎ ወደ ኢየሩሳሌም ደግሞ ወሰደው። በመቅደስም ጫፍ ላይ አቁሞ ይጠብቁ ዘንድ መላእክቱን ስለ አንተ ያዝል፣ እግርህንም በድንጋይ ከቶ እንዳትሰናከል በእጃቸው ያነሱሃል ተብሎ ተጽፏል። የእግዚአብሔር ልጅ እስከሆንህ በዚህ ወደ ታች ራስህን ወርውር አለው። ኢየሱስም መልሶ ጌታን አምላክህን አትፈታተነው ተብሏል አለው። ዲያብሎስም ፈተናውን ሁሉ ከጨረሰ በኋላ እስከ ጊዜው ከእርሱ ተለየ። ከዚህ በኋላ ያለው ቃል በደንብ ይሰማ። ኢየሱስም በመንፈስ ኃይል ወደ ገሊላ ተመለሰ። ስለ እርሱም በዙሪያው ባሉ ሀገር ተመለሰ። ባለችው ሀገር ሁሉ ዝና ወጣ። እርሱም በምኩራባቸው ያስተምር ነበር፣ ሁሉም ያመሰግኑት
ነበር። ወዳደገበትም ወደ ናዝሬት መጣ። እንደ ልማዱም በሰንበት ቀን ወደ ምኩራብ ገባ፣ ሊያነብም ተነሳ። የነቢዩን የኢሳይያስን መጽሐፍ ሰጡት። መጽሐፉንም በተረተረ ጊዜ የጌታ መንፈስ በእኔ ላይ ነው፣ ለድሆች ወንጌልን ሰብክ ዘንድ ቀብቶኛልና፣ ለታሰሩትን መፈታትን፣ ለዕውሮችም ማየትን ሰብክ ዘንድ፣ ለተጠቁትም ነፃ አወጣ ዘንድ፣ የተወደደችውንም የጌታን ዓመት ሰብክ ዘንድ ልኮኛል ብሎ የተጻፈበትንም ስፍራ አገኘ። መጽሐፉንም ጠቅልሎ ለአገልጋዮች ሰጠውና ተቀመጠ። በምኩራብ የነበሩ ሁሉ ትኩር ብለው ይመለከቱት ነበር። እርሱም ዛሬ ይህን መጽሐፍ በጆሮአችሁ ተፈጸመ ይላቸው ጀመር። ሁሉም ይመሰክሩለት ነበር። ከአፉም ከሚወጣው ከጸጋው ቃል የተነሳ እየተደነቁ ይህ የዮሴፍ ልጅ አይደለም ይሉ ነበር። እርሱም ያለ ጥርጥር ይህን ምሳሌ ባለመድኃኒት ሆይ ራስን ፈውስ፣ በቅፍርናሆም እንዳደረግከው የሰማውን ሁሉ በዚህ በገዛ አገር ደግሞ አድርግ ትሉኛላችሁ አላቸው። እንዲህም አለው፣ እውነት እላችኋለሁ ነቢይ በገዛ አገሩ ከቶ አይወደድም። ነገር ግን እውነት እላችኋለሁ በኤልያስ ዘመን 3 ዓመት ከ6 ወር ሰማይ ተዘግቶ ሳለ በምድር ሁሉ ብርቱ ራብ በነበረ ጊዜ በእስራኤል ብዙ መበለቶች ነበሩ። ኤልያስም በሲዶና አገር ወዳለችው ወደ ሰራፕታይቷ ወደ አንዲት መበለት እንጂ ከእነርሱ ወደ አንዲቱ አልተላከም። በነቢዩም በኤልሳ ዘመን በእስራኤል ብዙ ለምጻሞች ነበሩ። ከዛ ይሄን ካለ በኋላ በምኩራባቸውም የነበሩ ሁሉ ይህን ሰምተው ቁጣ ወላባቸው። ተነስተውም ከከተማ ወደ ውጪ አወጡት፣ ይጥሉትም ዘንድ። ሳትጨርስ አይጥሉህም በሉት፣ ዞር አይጥሉህም በሉት። በኢየሱስ ክርስቶስ ስም የሚጥሉ መውደቅህን የሚፈልጉ አሉ፣ ግን ዞር ብላችሁ በመድኃኒዓለም ለእኔ ብላችሁ አይጥሉህም በሉት። አይጥሉህም። ማን አነሳህና ነው ማን የሚጥልህ? ንገሩት። ዞር ብላችሁ አትወድቅ። አሜን። ይጥሉትም ዘንድ ከከተማው አይደል ከተማቸው ተሰርታባት ወደ ነበረችው ወደ ተራራው አፋፍ ወሰዱት። እርሱ ግን በመካከላቸው፣ አዲሱ መደበኛ ትርጉም ላይ ሰንጥቆ ሄደ። በመካከላቸው ዞር ብላችሁ በሚጥሉህ መካከል ሰንጥቀህ አቋርጠህ ትሄዳለህ። አልፈሽ ትሄጃለሽ። አራክፈህ ትሄዳለህ። አሜን። የተጻፈውን ተንትሯላ፣ ግን እኮ የሚሆነውን ነገራቸው እኮ። በሃሎት ቤተ ክርስቲያን ጆሮ ያለው ይስማ። የሚሆነው ይሄ ነው። ሰንጥቀን እናልፋለን። እስቲ ሰንጥቄ አልፋለሁ በለው አንድ ጊዜ። አልፌ እሄዳለሁ በለው እስቲ አንድ ጊዜ። አልፌ ወዴት ነው ሄደው? እንዴ ትርትሩን ወደ አንብበው ታሪክ ነዋ። የታሰሩትን ሊፈታ ነዋ። ወንጌልን ሊሰብክ ነዋ። ዞር የቀረ ስላለ ማንም ሊያቆምህ አይችልም። እባብም ቢነድፍህ ሊጥሉህ የሚፈልጉም ቢኖሩ አራክፈህ አሻግረህ እያየህ ትሄዳለህ። ለእግዚአብሔር ጭብጨባ፣ ጩኸት፣ እልልታ። ሃሌሉያ! እናመሰግናሃለን ቅዱስ አምላክ እግዚአብሔር ሆይ፣ በእኛም የሆነው ይሄ ነው፣ ገና የሚሆነውም ይሄ ነው። ስለዚህ እናመሰግናሃለን። ቃልህን ባርክልን በኢየሱስ ስም። እነዚህ ሁለት ገናና ታሪኮች በጣም ከምስባኮቻችን የሚወርዱ የማይመስሉ በተለየ ሁኔታ ቤተሰብ የሆኑ ቃሎች ይመስሉኛል። እንደ ብዙ መጽሐፍ ቅዱሳዊ ቃሎች ጽዮን ሆይ ይላል። በባቢሎን እስራኤል ተገዞ 70 ዓመት በነበረበት ጊዜ በኢሳይያስ 52 ቁጥር 1 ላይ ወደ ባቢሎን በሄዱ ጊዜ ባሪያ እንደሆኑ ባቢሎናውያን በአንገቶቻቸው ላይ አስረውባቸው ነበር። ልክ የአንድ መስሪያ ቤት አባል እንደሆነ አንድ ሰው እንዲታወቅ አንገታቸው ላይ ባጅ እንደሚያደርጉ መነሻው የሆነው እንዳገኘሁት ሳረብ ገረመኝ። መነሻው ባቢሎናውያን ናቸው። እስራኤላውያን ባሪያ አድርገው በወሰዷቸው ጊዜ እግዚአብሔር ቂሮስን እስኪያስነሳ እና ቂሮስ በባቢሎን ንጉሥ እስኪሆን ወይም መንግስት እስኪሆን ድረስ እስራኤል በባርነት ይኖር ነበርና በአንገቶቻቸው ላይ አስረውባቸው ነበርና ሲወጡ ሲገቡ ባሪያ እንደሆኑ ማንም ሰው በቀላሉ እንዲለዩቸው በባቢሎን በነበሩ ጊዜ ያደርጓቸው ነበር። እና የሚገርማችሁ ነብዩ በትንቢት በሩቅ ዓመት የሚሆነውን ነገር እየተናገረ እያለ ምንድን ነው የሚለው? አመድሽን አራግፊ፣ አንገትሽም ላይ ያለውን ምን እስራት ምን በይ ይላል። በጥሺ የሚል ቃል አለ። ይሄ እስራትሽን በጥሺ የሚለው ባሪያ ባደረጓቸው ጊዜ በአእምሯቸው በደል ደርሶባቸዋል፣ ተጎድተዋል፣ አቢውስ ተደርገዋል። ሴቶቻቸው ምናልባት ተደፍረውባቸው ይሆናል። ሚስት ሌላ ቦታ፣ ባል ሌላ ቦታ፣ ልጅ ሌላ ቦታ ሆኖ ሊሆን ይችላል። ብዙ ሰፈር አድርገዋል። ኢየሩሳሌምን ዲስትሮይ አድርገዋታል። ንጉሷን ደግሞ ገድለውባቸዋል። በጣም አሳዛኝ ነገር በእነሱ መካከል ትዝታ ውስጥ የገቡበት ነገር ነበር። በኋላ እግዚአብሔር ጊዜ አመጣና የተቀጠረው የ70 ዓመት ባለቀ የማብቂያው ማክተሚያው ጊዜ ላይ ቂሮስ የሚባለውን ንጉስ ከነገሰ በኋላ ያ ንጉስ እንደምታውቁት ነፃ እንዳወጣቸውና ተመልሰው ሄደው መቅደስንም እንዲሰሩ ፈቅዶላቸው ነበርና እስራኤላውያን ግን የባርነቱ ዘመን አክትሞ ራሱ አንገቶቻቸው ላይ የነበረውን የባርነትን ክታብ አልበጠሱትም ነበር። በእያንዳንዱ ቀን ሲገናኙ ነገር ተቀይሯል እኮ። እግዚአብሔር ዕድል ሰጥቷቸዋል እኮ። ብርሃን ሆኖላቸዋል። ግን ያ የባርነት መንፈስ እላያቸው ላይ ሳይለቃቸው ምንም ነፃ ቢወጡ አንገቶቻቸው ላይ የነበረውን የባሪያ ምልክትን አልበጠሱም ነበርና እግዚአብሔር በሩቅ ዘመን የሚሆነውን ነገር በኢሳይያስ በኩል ሲናገር ተነሽና አብሪ
ትቢያሽንም አራግፊ፣ አንገትሽም ላይ ያለውን ደግሞ እስራት ምን በይ በጥሽ፣ ተነሽ አራግፊ። ሆኖልሻል፣ በርቶልሻል፣ ዘመን መጥቶልሻል፣ የተቀጠረው ቀን መጥቷል፣ ወራቱ ገብቷል። ለሕዝቤ ንገር እንዲህ ብለህ አንገቷን ልትበጥስ ተነስታ ትቢያዋን ልታራግፍ የተሰጣትን ብርሃን እንድታበራ ተብሎ በነቢዩ በኩል እግዚአብሔር እንዲህ ተናገረ። ዛሬም ጸልያለሁ፣ በሌለ ባርነት የባርነት ምልክቶች ይበጠሱ በኢየሱስ ስም። ከትቢያ ጋር እንድንኖር የሆነልሻል ያደረኩልሻል ብሎ እግዚአብሔር ለሕዝቡ ያ ዘመን አክትሟል፣ አልቋል። 70 ዓመት ተቋጭቷል። ሌላ ሲዝን መጥቷል። የምታበሪበት ሲዝን፣ ያለ አቧራ የምትሆኝበት፣ የባርነት ምልክትን ከአንገትሽ ላይ የምትበጥሽበት ሲዝን ከፊትሽ መጥቷል። ምንድን ነው ልል የፈለኩ? ስለ እኔ በኢየሩሳሌም እንደመሰከርክ በሮም እንድትመሰክርልኝ ፈልጋለሁ ተብሎ የተላከ ሰው ነው። ይሄ ሰው ይሄድ የነበረው ወደ ሮም ሀገር ለመዝናናት ሳይሆን ቄሳር ፊት ለመቆም ትንቢት ይዞ ነው የተሳፈረው። ሌሎቹ እስረኞች የተለያየ ምክንያት ቢኖራቸው ይግባኙን ይዞ ግን ደግሞ ገና ትመሰክርልኛለህ የተባለ የተስፋ ቃል ያለው ነው፣ የተነገረበት ሰው ነው። እሱን ይዞ ነው መርከብ ላይ እንደ ልቡ እንዳይሆን በእስር ነው። እሱን ደግሞ የጠብቁት የነበሩ ደግሞ አሳሪዎች መርከቡ ላይ ነበሩ። በጣም አስደንጋጭ ቃል ነው። መላጥያ የምትባል ደሴት ላይ ደረስን ብቻ ሳይሆን በሰላም ደረስን። ሳንቆስል ደረስን። አውሬ ሳይበላን ደረስን። አካላችን ሳይጎል በጤንነት ደረስን። ደህና ሆነን ደረስን ብሎ መደምደሚያውን መግቢያ አድርጎ ምዕራፉ ይጀምራል። ከደረስን በኋላስ ብርድ ነበረና የከተማው ሰዎች በጣም አስገራሚ ቸርነት አደረጉልን። ደግሞ እንጨት አንድደው ሙቀት እንዲሰማን አደረጉን። በሙቀት አብረን ደግሞ ከነሱ ጋር ህብረት አደረግን። በኋላ ግን የነበረው የተሰበሰበው እንጨት አለቀና እሳቱ እንዲቀጥል እንጨት መብዛት ነበረበትና እንጨትንና ጭራሮን ደግሞ ፍለጋ ወደዚህ ወደዛ ሲል ይሄ እግዚአብሔር ሰው ጳውሎስ ድንገት ታሪኩን መጽሐፍ ቅዱስ ሆኖ ቀረበ። ይገርማቸዋል። እና እሳት እንዲቀጥል ነው፣ ለሙቀቱ ነው። ያንን ጭራሮ ይዞ ድንገት ዝቆ ሲሄድ ለካ ድንገት እንጨቱ ስር ወይም ጭራሮ ስር የነበረ እፉኝት በእድሜ አንድ ጊዜ አይቻለሁ ተሰክቶ ለካ በሚያነሳ ጣቱ ውስጥ ላይ ነው ተንጠልጥሎ የሚለው ቃል እጁ ላይ ነድፎት ነው የሚለው። ያው እንደምታውቁት መንደፍ የሚለው ቃል ብዙ ጊዜኛ በምላስ ነው የሚመስለን፣ በጥርስ ነው። እባብ ነደፈ ይባላል እንጂ እባብ ነከሰ ነው የሚባለው። እባብ ጥርሱ ውስጥ ነው አይደል መርዞ ያለው። እና ተሰክቶበት እንደነበር ማንም ሰው አላወቀም። በኋላ ግን ይዘው እየሄደ ወደ እሳቱ እያለ ውጭ ያሉ ሁሉ አዩት። ከዛ የራሳቸውን ትንታኔ እንዴ አንተ ቢያንስ እንኳን ቢያዝኑለት ሮጠው ሄደው እባብ 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 አይሉም። የጓጓ አይመስልም ሲያብጥ ማየት፣ የጓጓ አይመስልም ሲሞት ትንታኔ ይሰጡ ነበር አይደል? ይሄው ይሄ ሞት ሰው ነው እንደ ውሃ አልገል ቢለው ይሄው ተከትሎት መጥቶ እግዚአብሔር ራሱ እያሉ ቆመው ያወሩ ነበር። ይሄ ሰው ደግሞ ሮም የመቆም ትንቢት ያለው ሰው ነው። ገና የተነገረበት ያላለቀ ነገር ያለው ሰው ነው። እነዚህን ያገኛቸው ደሴቱ ላይ ነው። ትቷቸውም ሲሄድ የሚቀሩት የት ላይ ነው? እሱ ግን የቀረው ያለው ሰው ነው። የሚቀጥል ፕሮግራም ያለው ሰው ነው። በኋላ ይህንን አይተው መናገር ጀመሩ ይላል። አላወቁም እንጂ ቢታመሙ አሁንም ጭኖ የሚጸልይላቸው ራሱ የተነከሰው ጳውሎስ አላወቁም እንጂ አሁንም መለኮት ከእርሱ ጋር እንደነበረ በኋላ ግን አንዳንዶቹ አይተዋል። ቆመው ግን መናገር ጀመሩ። ምን እያሉ? ከሚያዩት ተነስተው አይሄድም፣ ከዚች ደሴትማ መሄጃ የለው አታዩትም እያሉ የሚቀጥለውን ማውራት ጀመሩ። መጽሐፉን በደንብ አንብቡ። አሁን ሊሞት ነው ሳይሆን ያሉት መሄድ አይችልም። ከዛ የሚሆነውን ደግሞ ፕሬዲክት ማድረግ አሁን ያብጣል። ሉቃስ ሐኪም ስለነበር ይላል መጽሐፉ ሳይንትኖ የሂደቱን ያቀረበው። ማቴዎስ ይህን ታሪክ ዘግቦት ቢሆን ኖሮ ይሞታል ብለው ነው የሚሉት። ሉቃስ ግን አሁን ያብጣል። ከዛ ልክ እንደ ሐኪም ያው እንደምታውቁት ዶክተር ነው ሉቃስ። እና ሁሉም ቆመው ስለዚህ ሰው ማውራት ምን ይሆን የሚያወሩት? የሆነውን ነው ምን ይሆን የሚያወሩት? ስለ ኢየሱስ ያዙት እኮ ተያዘ እኮ ገና በመንፈስ ኃይል ከተራራ መውረዱ እኮ ነው ያዙት። ጳውሎስንስ ይሄው ነካሱ ይሄው እያሉ የራሳቸውን ትንታኔ እግዚአብሔር ከሚተነትኑባችሁ አጌንስት ያስኬዳቸዋል። ኢየሱስ ክርስቶስ ስም ያዝ አድርጉት። የማይገመት ህይወትን ትኖራለህ በሉት። ከዚህ በኋላ አንድ ቃል ያለው ሰው እዚህ ጉባኤ ውስጥ አለ ዛሬ? ከሚያወሩባችሁ በተቃራኒው የሚሄዱ ሰዎች ማነው ጮሁ አሜን የሚለኝ? ከሚያወሩብን ስለ ነገ ከሚያወሩብህ ይሄው እንዲሆነው ታየለ ስንቴ ቆይ ስንቴ እና ያለን ታያላችሁ። የትም እኮ ይላል ምልክት ሲጠቅሱ ተይዘዋል። ምልክት ተነክሷል። ይሄው ያነከሰ ነው ታያላችሁ። ሰሞኑን እግሩ ነው ይቆርጡታል። ከሆነው ተነስተው ነጋችንን ሊተነትኑ በሚፈልጉ መሃል ስንጀምር ያስጀመረን በየመሃል እንደማንቀር ስለሚያውቅ በቄሳር ፊት እንደሚቆም ቀድሞ ተነግሮበት ነበር። እግዚአብሔር የተናገረው ሰው ይሄ አይደለም መጨረሻው የሚል እግዚአብሔር ያለፈ ነገር አሳይቶኛል የሚል እግዚአብሔር ምስክሬ። አንዳንዶቻችሁ ምናልባት ከተወሰነ ጊዜ በኋላ በውስጣችሁ ያለ ጽንስ ተወልዶ ለሀገር የሚጠቅም ነገር ከውስጣችሁ ይፈልቃል። ጩሁና አሜን በለኝ በኢየሱስ ስም። ሪሶርስ እግዚአብሔር የሚሰጥህ እንጂ
እጅ ላይ ያለ የሰበሰብከው ቅራቅንቦ አይደለም። ቃል ነው ሀብት። ይሄ ነው ጤንነት። ይሄ ነው ትሬጀር። እግዚአብሔር በላያችሁ ላይ የተናገረባችሁ ትኖሩ ይሆን ወይ? እጃችሁን ርቀት ሆነው የሚያወሩ ሊኖሩ የሚያወሩ። ምክንያቱም እቺ ምድር በዚህ ምድር ላይ ያሉ አይኖችም በሚታየው ይወሰናል። በቃ ያዩና ከተወሰነ ጊዜ በኋላ እናውራ ይላል። ታወራል። እነዚህ ፈታኞችህ ካንተ ይልቅ እንዳዩስ ታውቃለህ። ስላንተ ጥቅልሉን ሲያነሳው ኢየሱስ በህይወቱ የሚፈጸሙ እንደሆነ ነግሯቸዋል በጆሯቸው። ይሄም መርከበኛ ዳሩን የሚያውቅ ነበር። ግን ያ የተተረተረው ቶራ ስጋ እንዳይለብስ ያ የኢሳይያስ መጽሐፍ እንዳይሆን የተነገረው እንዳይሆን ላያችን ላይ የሆነ ነገር ለማድረግ የተከፈቱ አፎችን እጃችሁን አንሱ። በጌታ በኢየሱስ ስም የተጣበቀ ነገር ከላያችሁ ይነቃል። ገላችሁ ላይ ራያችሁ እግዚአብሔር ያወራችሁ ትንቢት ላይ የተጣበቁ ድንገት ስታክ እንድታረጉ ድንገት እንድንቆም ድንገት የሆነ ነገር እንዲሆን እንድንቋረጥ ድንገት እንድናብጥ ከዛ እንድንሞት ዳር እንዳንደርስ እኔ እናንተም ብሆን ብድግ ብዬ ዘልዬ አሜን ል ነበረ። በጌታ በኢየሱስም የተጣበቀባችሁ ነገር ከላያችሁ ይነቃል። አይምሮ ላይ የተጣበቀ የሰው ሐሳብ የዚህ ምድር ሐሳብ አንዳንድ ደካማ ሰዎች እናንተ ላይ ያወሩባችሁ ቃሎችን ከላያችሁ ነቀልኳቸው። ከንቱ የስንፍና ቃሎች መጽሐፍ ቅዱስ ከሚያነቡ ጭምር አንዳንዶች የተነገሩባችሁን አሜን ትሉኛላችሁ። እነዚያን ፊደሎች ከህሊናችሁ ነቀልኳቸው። የተጣበቁ ንግግሮችን ከላያችሁ ነቀልኳቸው። የተጣበቀ ምላስ ከላያችሁ የተነቀለ ይሁን። ቁጭ በሉ። መጽሐፍ ሊጥሉት ያዙት ይላል። የያዙት ወደውት አይደለም። ኢየሱስ ምን ሊያደርጉት ያዙት ነው የሚለው? ሊጥሉት። ያንን ቦታ ሲያስጎበኝ ነበር በአጋጣሚ አንድ ያስጎብኝ ኢየሱስንም ደርብ ጫፍ ላይ የወሰዱት እዚህ ቦታ ነው ብሎ አለቱ ስቲል አለ ይጎበኛል። ሄዳችሁ ይጎበኛችሁ ካላችሁ እንግዲህ ታውቁ ይሆናል። ከዛ ጫፉን ስታዩት የተነጠፈ አለት ነው። በዚህ ሁሉ ዓመት ከ2000 ዓመት በላይ ይሄ ምንጣፍ ነበር። እንዴት በመግደል ሊረኩ እንደነበር ታውቃላችሁ? ዝም ብለው እኮ ለመግደል ቢያስቡም እኮ ሌላ አይነት ያገዳደል ፈጣውት ሊገሉት እንዳይነሳ አድርገው ሊጥሉት በደህና ሊያቆስሉት እዛው ጋር ሊያስቀሩት የተተረተረውን ከመቅደስ እንዳይወጣ ያ ሁሉ የቀረው ነገር እንዳይሆን ያዙት። እኔ እናንተም ብሆን እስቲ አንድ ጊዜ ልቀቅ ብለዋል። ልቀቅ። እነዚህ የያዙ ወደው አይደለም አወዳደቅህ ሊያሳምሩ የሚከተሉ አሉ። በጌታ በኢየሱስ ክርስቶስ ስም በሳይዝህ የሚያወሩ በልክህ የሚያወሩ ያየኸውን የታየልህ የተነገረልህን ነገር እያዩ ይዘው የሚሄዱ መውደቂያ ጋር እስከ መጥፊያ ድረስ የሚመስል ቦታ ዛሬ ይህንን እናገራለሁ። በዚያ በኩል አራግፌ እወጣለሁ የሚል ሰው ጮሆ አሜን ይበለኝ በጌታ በኢየሱስ። በዚያ በኩል በዚያ በመፈጥፈጫው በኩል በዛው በማበጫው በኩል በመሞሻው በኩል እግዚአብሔር ወዳለን ወደዛ ተሻግሬ እሄዳለሁ የሚል ዘሎ በጌታ በኢየሱስ ስም በዚህ ጉባኤ ላይ ይሄንን እናገራለሁኝ። በሚመጣው ዓመት የሚሆነው ይሄ ነው። ጩሁና አሜን በለኝ በኢየሱስ ስም። እግዚአብሔር ታላላቅ ነገሮችን በእናንተ ማድረግ እንደገና ይቀጥላል። በየት በኩል? በዛው በኩል ባነከስክበት በኩል በተያዙ በኩል በነከሰህ በኩል በዛው በኩል አንዳንድ ነገር ሲጣበቅ ልክ የለውም። መጽሐፉ እንዳልኳችሁ ተጣበቀ የሚለው እንዳይሄድ ማለት ወደ የቤቶች ሁሉ ሰላም ለእናንተ ይሁን እያላችሁ ስትሄዱ የማይቀበሏችሁና የማይሰሟችሁ ከሆነ የሚል አስደንጋጭ ሁለት ቃሎች አሉ። እነዛ የማይቀበሏችሁ የሚለው ቃል አንሰማህም ብቻ ሳይሆን የሚሏችሁ ከቃላችሁ አጌንስ ክፉ ቃል መንገዳችሁ ላይ እንዲገጥም ሲናገሩባችሁ እናንተም አራግፋችሁ ምራ የሚለው ወደሚቀጥለው ቤት ግቡ ይላል በኢየሱስ ክርስቶስ ስም። እኔ እንዲህ ነኝ፣ እኔ እንዲህ ብያለሁ፣ እንዲህ ብዬሻለሁ እያልክ አትጨቃጨቅ። አራግፍና ቃላቸው አይምሮህን እንዳይዝህ መንገድህ ላይ ቃላቸው እንዳይመጣ አራግፌ እወጣለሁ የሚል ሰው አሜን ይበለኝ በኢየሱስ ስም። ኢኮኖሚህን፣ ቢዝነስህን፣ ትዳርህን፣ ኑሮህን በተለይ እግዚአብሔር የነገረህ ቃል ላይ ያሳየሽ ቃል ላይ የሚነክሱ አሉ። የሆነ ጉልበትን እጅህን የሚይዙ ሸክሞች ዛሬ ጸልያለሁ የተራገፈ ይሆን በኢየሱስ። እስቲ ቀለል ብሎ ይንቀጥላለሁ ብለው አንድ እንደዛ ነው የሚለው። ሸክምን ቶሎ የሚከበድንም አራክፈን አይልም ሮሜ ዕብራውያን 12:1 ላይ አራክፈን እስቲ አራክፈን ብለው አንድ ሸክምን አራክፈን። አንዳንድ ሰው በተነከሰው መነከስ እድሜ ዘመኑን የሚያለቅስ እንዳለ ታውቃላችሁ። አንዳንድ ሰው የሆነ ሰው ጎዳኝ ብሎ መሄድ እንደሚያቀተው ታውቃላችሁ። አንዳንድ ሰው ስለኔ ያለው አመለካከት ጠማማ ነው ይልና እዛው ጋር እንደሚቆም ታውቃላችሁ። በሚነገርበት በነከሰው በተጣበቀበት ነገር እንቅስቃሴው ስታክ እንደሚያደርግ ቅናቱ፣ ጸሎቱ፣ መንፈሳዊ መነቃቃቱ፣ የቢዝነስ ልቡ ለመስራት መነሳሳቱ ሁሉ እንደሚበርድ ታውቃላችሁ። በየቀኑ ትዝ ይለዋል። ሲያቀተው ውሰደኝ ማለት ይጀምራል። እንደ ጨንቁር ይጣበቃል። ከዛስ ይበላል አካባቢው ቅናትህን፣ ፍቅርህን፣
ትጋት፣ ጸሎት አሉ። እንዲህ አይነት ምላስ ደግሞ የተዋሱ የእባብ የተባሱ አሉ። እዚህም አካባቢ አይጠፉ፣ ይናደፋሉ። ያ ቃል አእምሮ ይዘ በሄድክ ቁጥር ትላል። ምንም እኮ የለም እንዴ። ዛሬ ታራግፋለህ ወይስ አታራግፍ? ስማ፣ እግዚአብሔር እስካየልህ መሄድ የምትፈልግ ከሆነ ዝም ብለህ ከእፉኝት ጋር እፉኝት ማለት ሲነድፍ 3 ምልክቶች አሉት እያልክ ትንታኔ ከምትሰጥ መፍትሄው ምንድን ነው? ቆይ ዛሬማ ቢያንስ 50 ባለ ራእዮች ብቅ ይላል። አላቅም፣ የእግዚአብሔር መንፈስ ድንኳን ውስጥም ይወድቃል። አሁን እነዚህ ትልልቅ ነገር የነበራቸው በአንድም በሌላም አንዳንዱ ሰው በትዳር አጋሩ እንደሚደበደብ ታውቃላችሁ። በቃል በትዳር አጋሩ በቅርብ ሰው አብረውት ባሉት በሚያማክሩት በሚመስል አትችልም ባዮች እንዴ አንተ ዝም ብለህ የሚሉ ከዛስ በሄድን ቁጥር ኢንፌሪዮሪቲ እንዲሰማን የሚያደርጉ አእምሮ ላይ የሚጣበቁ የሰው ቃሎች፣ የዲያብሎስ ቃሎች የሚጣበቁ ምን ባይ ናቸው? አትሄድም፣ አትደርስም፣ አትሻገርም ከመላጥያ ደሴት የሚሉ እነዚህ በጣም አደገኛና የተጠሩ ሰዎችን ይዞ ባጭር ለማስቀረት የተተረተረውን ቶራ እንዲተሰበሰብ የተነገረብህ ነገር ወደ መታየት እንዳይመጣ ስንት ነገር በዙሪያችን እንዳለ ታውቃላችሁ። ስንት ነገር የሚያስቀጥልህ እንጂ ያነሰው የሚያስቆም እንዲህ ነው። የሚያበርድ ልስማ ካልክ አንተን የሚያኮስስ ስንት አለ። ልክህን ሊያወሩ ልክ ናቸው እኮ ልክህ ግን ያላዩት ልክ አለህ። የተነገረብህ ደግሞ ሌላ ልክ አለህ እኮ። እሱን ሊያውቁ አይችሉም። እሱን የምታውቀው ባለቤቱ ነው። ወዳጆቼ አንዳች ነገር በህይወታችን እንደሚሆን ተስፋ አደርጋለሁ። 2 ነገሮች በህይወታቸው ሆነዋል። አንደኛ የመጀመሪያው እንዳልኳችሁ አየው ሲያየው ጭራሮውን ሲለቀው አብሮ ወደቀ አይደል? ነቅሶት ወይም ተጣብቆበት ስለነበር ላይ ሊወድቅ አልቻለም። አየው ከዛ ተረጋግቶ አትሰቃዩ ነገረኝ አለኝ አለችኝ አማኝ እኮ ብለህ ምንድነው ግራ የሚገባ? ተረጋጋ። አንተ ስላልተነከስክ አይደለም እስካሁን ይኖርከው። ነክሰው አትቆምም። እነሱ የማቆም ማንዴት ከሌላቸው ራስህን ግን እንዳታቆም ራስህን ጠብቅ። ተረጋጋ። ዞር ብለህ ተረጋጋ። አንዳንድ ነገር ሲፈጠር አይዞ በሉት አንድ ጊዜ። እንዴት እኛ ሰፈርማ ይሄ ከቶ የስንፍና ወሬ የስንፍና ንግግር ከቶ በመካከላችን ሊሰማ አይገባም። ተረጋግቶ አየው። መጀመሪያ ትደነግጣለህ። እኔ እንትና እንዲህ አለ። እስቲ አራግፍ ይቀጥላለሁ። አንተ እንዳትታማ ፈርተህ ከጥሪ ትጎላለህ። ያሉህን ይበሉህ እንጂ እያራገፍክ ነው እንጂ የምትቀጥለው። ጩሁና ብድግ ብለህ አሜን በለኝ በኢየሱስ ስም። እያራገፍክ አሜን። እነሱ ፈቅደውልህ አይደለም የምትቀጥለው። ይሄ መልእክት ማረፊያ ያለው ማላይ ነው። ማለት ከኔ ጋር ናችሁ። የፈለጉትን ይበሉ፣ ያወሩትን ያውሩ። እስቲ አንድ ግዴላችሁ ሌላው ለሌላው ተውትና ይሄን ድምጽ እንደ ሰራዊቱ አምላክ እንደ እግዚአብሔር ድምጽ አድርጋችሁ ስሙት። ከኔ ጋር ናችሁ። ምን እያልኳችሁ አየህ? ከዛ ሳይንሳዊ ትንታኔውን ለሐኪሞች ይሞታል ብሎ ለሚጠባበቁት ለሚጠረጥሩትም ወሬውን ለሱስ ምን ማለት መሰላችሁ? ከስቃይ መትረፍ ትፈልጋላችሁ? ነፍሴን ነክቶ ያለፈውን ቃል ለመሰብክ ከስቃይ እነሱ ነግረዋችሁ ይተኛሉ። የእናንተን እንቅልፍ የሚነሱ ብዙ ናቸው። እግዚአብሔር ሳይልህ በየመሃል እንዲምልልህ እንደገና እግዚአብሔርን የምትፈልጉ በቃ ተረጋጉ። ሁለተኛው ኢየሱስ ቆሞ ቢያወራቸው ምን ሊሉት እንደሚችሉ ታውቃላችሁ? ቆመ የምታዋራቸው አንዳንዱ ይኸውልህ በአንተ ሳይዝ የተሰሩ ናቸው። አንተን ለማቆም ምሮ መፍትሄው ከስንቱ ጋር ዲል ታረጋለህ? አራገፍክ አይደል? ሁለተኛውስ ኢየሱስም ትቷቸው አልፎ እንዴ እለፍ እንጂ የሆነ ነገር እለፉ እንጂ አልፎ ትቷቸው ሰንጥቆ ሄደ። ምን ማለት መሰለህ? እንድትታነጽ ምክንያት ያልሆነን ነገር ይዘውልህ ባለፋለፉ ቁጥር እኔ እያልክ እኔ ብያለሁ። ኧረ እኔ እንዲህ ልፈልግ አይደለም። ምን ያስባልህ አንተ? ለስንቱ ትመልሳለህ? ኑር። የልብህን ትቢት እናውቃለን። መንጋውን ጥለህ መተህ ሲሉት ዳዊትን እኔ አንዳንዱ ንግግር አይደለም የሚያስፈልገው። ልፍ አለ ይላል ዳዊት። ጎልያድ ጋር እንድትደርስ ዋናው መጨረሻ ጋር እንድትደርስ በህይወትህ መማር ካለብህ ትልቁ ትምህርት ዞር በቃ ልታስቀይራቸው አትችልም። እነሱ ያወሩ አንተን ማያስጀመረ እግዚአብሔር ታውቀዋል እንዴ? በቃ ልፍ ማለት ነው። እና ለሃሎት ምኑ ነው መልእክቱ? ይሄ በጣም መልእክት ነው። በጣም ስብሰባ አንቀመጥም። በቃ እያለፍን እሺ፣ እግዚአብሔር በህይወታችሁ ያስጀመረውን ያንን ነገር እስቲ ቁጭ ብለን እናውራ። መርከብ ውስጥ እንዴት ሊሞት አልቻለም ብለው ስብሰባ ሲቀመጡ ልሞት ያልቻልኩት እያለ ቢል እኮ የሚለው አቶ አይደለም። ግን ምን ይተርፈዋል? ስታስረዳ አትዋለው ብሎ እግዚአብሔር ወደ አሳየህ ነገር እልፍ ማለት ነው። ለምን ክፉ ደግ ትነጋገራለህ?
ለምን ጭንቁሩ የሆነ ቃል በጆሮ ትሰማል? ለምን የሆነ ቀን እኮ መልሶ ሀግ ያደርጋል። በቃ ተውት፣ እለፉና መዝሙር ላይ ትገናኛላችሁ። መዝሙር ላይ አልተገናኙም? ዳዊት እንትን ገደለ ብለው ሲዘምሩ ወንድሞቹ አብረው ሲዘምሩ መዝሙር ላይ ትገናኛለህ። ኢየሱስ አልፎ ሄደው ነፃ ለመውጣት አይደለም፣ እነሱን ጭምር ነፃ ለማውጣት ነው። ዳዊትም ቢሆን አልፎ የሄደው ጎልያዳቸውን ሊጥልላቸው 40 ቀን ሙሉ ትልቅ ነው ብሎ የፎከረባቸውን ለብዙ ሰው ለመትረፍ ነው አልፈ የምትሄደው አንተ። ለወንዱ፣ ለሴቱ፣ ለከተማ፣ ለሀገር፣ ለቤተ ክርስቲያን እንድትተርፍ። ሲደክማቸው ይተውታል፣ ካልደከማቸውም ያወሩ። አንተ ግን ጎልያድን ጣል፣ የሚፈልጉትን ያወሩ። ኢየሱስም በእነሱ መካከል አቋርጦ ሄደ። በጣም ነው የምወደው ይህንን ቃል። ከዛስ የት ሄደ? እንዲያጠይቁም እንዴ በቃ በቀላሉ ሁሉ ማቴዎስ 5 ሉቃስ 5 6 7 የት ነው ሄደው? አልፎ በመካከላቸው ሄደ። ወዴት? ወዲያው ከጥቂት ቁጥሮች በኋላ በመቅደስ ያገኘውን አጋንንት አስወጣው ይላል። በእንትን ላይ የነበረውን እንትን ጨረቃ ሲወጣ ይጥላ የነበረውን ነው ፈወሰው ይላል። እንደዚህ የነበረው አዳነው ይላል። መንግስቱንም ሰበከ ይላል። ወዴት ነው ሄደው? ወደ ጥሩ ወደ ጫፉ ነው ሄደው። ከዛች ከተማ አራግፎ የት ነው ሄደው? ጳውሎስ ሳያብጥም ሳይሞትም ወደ የተነገረው የትንቢት ጫፍ ነው። በቃ ምን ሄደው ወደዛ ነው እንጂ ከሰው ጋር ጠብ የለንም እኛ። የተለየ ፍላጎትም የተለየ ኢንተረስትም ማንንም ደግሞ የሆነ ነገር የማድረግ ጥሪ የለንም። ለወንድሞቹ እንደራራ መልሶ እንዳገኛቸው በቃ አሻግረህ እያየህ አራግፈህ ከዛ አንዳንዱንስ እመጣለሁ ስችል ደውልልሃለሁ ባለው ካፌ እንገናኝ። እሺ እስቲ ሰዓቴን አይቼ በልና ሁኔታውን ይቅርታ ልመጣ አልሰራ በል። የ500 ብር ምግብ በልተህ የ500 ሺህ ብር ሞራልህን ጥለህ ከምትወጣ መጀመሪያ ነው አይመጭ ይቅርታ ብለህ ሂድ። ሰው ጾሙ፣ ምግብ ብቻ አትጹም። ሰው ጾም፣ ቦታ ጾሙ፣ ንግግር ጾሙ። በቃ አትስሙ። አንዳንዱ ነገር ምን ያደርግልሃል? ይይዛል፣ ይጣበቃል። ደግሞ የዘንድሮ ምላስ መጥፎ ነው። ይሾሃለው ምላሱ ራሱ ልጥፍ ነው የሚለው። እኔ ከጀርባችሁ ንቀል አደረግኩት በኢየሱስ ስም። እንደዚህ አራክ እነዚህ በሁለት በሚቀጥሉት ዓመት እያራገፍን አንዳንዱ ቦታ እየጾም ነው ያዛርጉትና ተያይዘን አብረን ቆማ እየያትበልብት ቆማ አታልቅስ እንዴ። አንዳንድ ሰው በሚቀጥሉም ቀን ስናገኘው እንትና የተናገረኝ ቃል ጌታ ግን ይጠይቀዋል። ቢጠይቀው ባይጠይቀው አንተ ተውና እሱን መጽሐፍ ሸክምን ሁሉ ቶሎ የሚከብህን ኃጢአት ምን አድርገህ አራግፈ በፊት ያለውን ሩጫ በምን ሩጥ ወደ ሩጫ ኪድ እያራገፍ እየዘለል እግዚአብሔር በእነዚህ መንገዶች እችን አጥቢያ ከአዲስ አበባ ባሻገርም ከኢትዮጵያም ባሻገር ገና ያሰፋታል። እዚህ ማያችሁ ዛሬ በብዙ ስትረግል የምታደርጉ ሰዎች እግዚአብሔር ዳርቻዎቻችሁን ቀይሮ ወደሆነ ምዕራፍ እንደምትገቡ ሁኔታችሁ ማስረጃ እንዲሆን አልፈልግም። የእናንተ አሜናችሁ ማስረጃ አይደለም። የተነገረባችሁ ያ የትንቢቱ የጸናው ቃል የህይወታችሁ ማስረጃ ነው። ንቅል አርጉትና እግራችሁን ይሄዳል። አራግፍ ይሄዳል። በርስቲያን